ሚያዝያ 15 2018 ዓ.ም የተሰሙ ሰበር ዜናዎች። የኢራን አዲስ ማስጠንቀቂያ። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ በኢራን ላይ የሚደረግ ማንኛውም አዲስ ጥቃት ለመጋፈጥ ዝግጁ መሆኑንና እንደገና ጦርነት የሚነሳ ከሆነ በጠላት ንብረቶች ላይ ከባድ ድብደባ እንደሚፈጽም ተናግሯል። ከባለፈው የጦርነት የባሰ አስከፊ ውድመት እናደርሳለን፣ አይቶ የማያውቁትን ጥቃት እናከናንባቸዋለን ብለዋል። ትራምፕ ዛሬ የሚያበቃውን የተኩስ አቁም ስምምነት በኢራን ጥያቄ መሰረት አራዝሚያለሁ ያሉ ሲሆን ኢራን ግን የተኩስ አቁም ስምምነቱን እንዲራዘም የአሜሪካ ምንም አይነት ጥያቄ እንዳላቀረበች ገልጻለች። ነዳጅ የጫኑ ቦቴዎች እየገቡ ነው። በባለፈው ሳምንት ነዳጅ የጫኑ 2-3 መርከቦች ጅቡቲ መድረሳቸውን ተከትሎ በነዳጅ ቦቴ መኪኖች ወደ ሀገር ውስጥ መጓጓዝ መጀመሩ መዘገባችን ይታወሳል። አሁን ላይ ነዳጅ የጫኑ ቦቴዎች ወደ መሃል ሀገር እየገቡ ይገኛል። የመካከለኛው ምስራቅ ጦርነት ከመጀመሩ በፊት እስከ 250 ቦቴዎች ነዳጅ ጭነው ወደ ሀገር ውስጥ ይገቡ ነበር ሲሆንም አሁን ላይ ግን በቀን ከፍተኛ እስከ 50 ቦቴዎች ብቻ ከጅቡቲ ይወጣሉ። በኢራን አሜሪካ እስራኤል ጦርነት ምክንያት የሆርሙዝ ሰርጥ በመዘጋቱ ኢትዮጵያን ጨምሮ ነዳጅ እንደ ልብ ገዝቶ ማጓጓዝ ስላልተቻለ ሀገራት ሌሎች አማራጮችን እየተጠቀሙ ይገኛል። ኢራን የባሊስቲክ ሚሳኤሎቿን አሳየች። ፕሬዚዳንት ትራምፕ የተኩስ አቁም እንዲቀጥል እንደሚፈልጉ ገለጹ። በኢራን ዋና ከተማ ቴህራን በሺዎች የሚቆጠሩ ኢራናውያን አደባባይ በመውጣት ወታደራዊ ትዕይንት ሲያደርጉ ውለዋል። በዚህ ወታደራዊ ትዕይንት ላይ የሀገሪቱ ጦር ባሊስቲክ ሚሳኤል አርሰናሉን ዘመናዊ የጦር መሳሪያዎችን ለዓለም ይፋ አድርጓል። ይህ የወታደራዊ ጉልበት የማሳየት እርምጃ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአሁኑ ወቅት ያለውን የተኩስ አቁም ስምምነት ሲዝፋየር ላልተወሰነ ጊዜ ለማራዘም እንደሚፈልጉ በገለጸበት ወቅት ነው። ፕሬዚዳንቱ የተኩስ አቁም እንዲቀጥል ፍላጎት ቢኖራቸውም በኢራን በኩል እየታየ ያለው ወታደራዊ ዝግጅት በአካባቢ ያለውን የዲፕሎማሲ ውጥረት ዳግም አቀጣጥሎታል። ኢራን የባሊስቲክ ሚሳኤሎቿን በአደባባይ ማሳየቷ ለአሜሪካና ለምዕራባውያን አጋሮቿ ለማንኛውም አይነት ጥቃት ዝግጁ ነን የሚል መልእክት እንደሆነ ተንታኞች ይገልጻሉ። በሌላ በኩል ፕሬዚዳንት ትራምፕ የተኩስ አቁሙን ለማራዘም ማቀዳቸው ዋሽንግተን በቀጥታ ጦርነት ውስጥ ከመግባት ይልቅ በዲፕሎማሲና በኢኮኖሚያዊ ጫናዎች ላይ ትኩረት ለማድረግ መፈለጓን እንደሚያሳይ ተመልክቷል። ይህ ክስተት በቀጠናው ያለው ሰላም ምን ያህል ደካማ እንደሆነና በማንኛውም ጊዜ ወደ ከፋ ግጭት ሊያመራ እንደሚችል ዳግም አረጋግጧል። በሁለቱ ሀገራት መካከል ያለው የቃላት ጦርነት ወታደራዊ ፉክክር በቀጣይ ቀናት ወደ ምን አይነት አቅጣጫ ሊያመራ እንደሚችል ዓለም አቀፍ ማህበረሰብ በንቃት እየተከታተሉ ይገኛል። ከ$900 ሚሊዮን በላይ የሚያወጣ ነዳጅ የጫኑ 34 የኢራን ነዳጅ ጫኝ መርከቦች የአሜሪካን የሆርሙዝ እገዳ ጥሰው እንዳለፉ WSG ዘግቧል። ይህ ክስተት የሆርሙዝ በኢራን ቁጥጥር ስር እንደሚገኝ አመልክቷል። ኢራን ለተኩስ አቁም ስምምነቱ እውቅና እንደማትሰጥ አስታወቀች። በመካከለኛው ምስራቅ የነበረው ደካማ ሰላም አደጋ ላይ ወድቋል። ቴህራን ወታደራዊ እርምጃ ልወስድ እችላለሁ በማለት ዝግጅቷን እያሳየች ነው። የኢራን መንግስታዊ መገናኛ ብዙሃን ባስተላለፉት አስቸኳይ መረጃ መሰረት ሀገሪቱ በቅርቡ የተደረሰውንና የተራዘመውን የተኩስ አቁም ስምምነት እንደማታውቁ በይፋ ገልጻለች። የቴህራን ባለስልጣናት እንደተናገሩት ከሆነ ኢራን ከማንኛውም ስምምነት የምትጓዘው የራሷን ብሔራዊ ጥቅም ብቻ መሰረት በማድረግ ሲሆን ይህንን ጥቅሟን ለማስከበር ስትልም አስፈላጊውን ወታደራዊ እርምጃ ለመውሰድ ወደ ኋላ እንደማትል ፍንጭ ሰጥተዋል። ይህ ያልተጠበቀ አቋም ቀጠናውን ወደ ከፍተኛ ውጥረት አለመረጋጋት የከተተው ሲሆን በዓለም አቀፍ ማህበረሰብ ዘንድ ትልቅ ተስፋ ተጥሎበት የነበረው የተኩስ አቁም ስምምነት አሁን ላይ መፍረስ አደጋ ተጋርጦበታል። የኢራን ባለስልጣናት በሰጡት ማብራሪያ ሀገራቸው ለማንኛውም አይነት ኃይል እርምጃ ዝግጁ መሆኑን በማሳሰብ ቀጣይ ውሳኔዎቻቸውን በወቅታዊ የጸጥታ ሁኔታዎች በብሔራዊ ደህንነት ላይ ብቻ የተመሰረቱ እንደሚሆን አሳውቀዋል። የእስራኤል መርከቦችን አግጃለሁ። ሶማሊያ ሁሉም የእስራኤል መርከቦች በቀይ ባህር ባብ አል-ማንዳብ ሰርጥ እንዳያልፍ አግጃለሁ አለች። እገዳው መነሻ እስራኤል ለሶማሊላንድ የሀገርነት እውቅና በመስጠት የሶማሊያ ሉዓላዊነት በመዳፈሯ ነው ብላለች። በጊዜያዊ መንግስት ላይ መፈንቅለ መንግስት ኩዴታ ለማድረግ እንዳልታሰቡት እንዳታተገብሩት ሌተናል ጄኔራል ታደሰ ወረደ ነባር መንግስት ይመለስ የሚለው ህወሓት ውሳኔ አደገኛና ተጨማሪ ግጭትን ጥፋት የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድል አይገኝም። ፕሬዚዳንቱ ስልጣን ይለቃሉ ወይ? የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ዛሬ ጠዋት ለአንዳ ሪፖርት ላዛ ትግረኛ ለተባሉ ሚዲያዎች ከትላንት የቀጠለ ማብራሪያ ሰጥተው ነበር። ምን አሉ? ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን በመቀልበስ እንደማይችል ገልጿል።
ከአክሱም ከተማ ነባሩ መንግስት ይመለስ የሚል ውሳኔ በኋላ የውሳኔውን አስፈጻሚ ከሆነ የህወሓት አካል እንዳልተገናኙ በተናጠል ሳይሆን ውሳኔው ከሚያስፈጽም አካል ተገናኝተው መወያየት እንደሚፈልጉ አስታውቋል። የህወሓቱ ነባር መንግስት ይመለስ አደገኛና ተጨማሪ ግጭትን ጥፋት የሚጋብዝ ውሳኔው ከተተገበረው ውድቀት እንጂ ድል እንደማያስገኝ አብራርተዋል። ፕሬዚዳንቱ የተፈጠረው ፖለቲካዊ ቀውስ ለማረጋጋት የሚያስችል አማራጭ መፍትሄ ሀሳብ እንዳላቸው እሳቸው ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጸዋል። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ትናንት ሚያዝያ 13 የሰጡት ቃለ መጠይቅ ተዛብቶ መቅረቡን ገልጸዋል። ለምሳሌ ስልጣን ይለቃሉ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨው መረጃ እንዳለና ይህም የተሳሳተ መሆኑን አስገንዝበዋል። ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜያዊ አስተዳደሩ ስር ያሉ ዞኖች ለምሳሌ የክልሉ ደቡባዊ ዞን ውሳኔ ተቀብያለሁ ብሎ በካቢኔ ደረጃ በሚዲያ መስተጋባቱም የተሳሳተ መሆኑን ይህ ክስተት ምንጭ የቆየው ፓርቲና የመንግስት መዋቅር መደበላለቅ እንደሆነ አነስተዋል። በጊዜያዊ መንግስት ላይ መፈንቅለ መንግስት ኩዴታ ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጠን የቅርቡም የሩቁም የማይቀበሉ ዘመኑ የማይዋጅ እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይታሰብ እንዳይተገበር በጽኑ አስጠንቅቀዋል። የጊዜው አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎች በአግባቡ መከናወን እንዳለባቸው አሳስበዋል። ፕሬዚዳንቱ ስልጣናቸው በጩኸትና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂ የክልሉ ፖለቲካ ከዱጦ ወደ ማጡ ከሚሸጋገር ኃላፊነት የጎደሉ ተግባር እንዲቆጠቡ አስጠንቅቀዋል። ይህ በእንዲህ እንዳለ በህወሓት ደብረጽዮን ገብረ ሚካኤል እና በአቶ አማኑኤል አሰፋ የሚመራ ፓርቲ ኮንፈረንስ በመቀለ ከተማ ጀምሯል። ኢትዮጵያ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ከአሜሪካ ተቋማት ጠንካራ ድጋፍ ማግኘቷ ተነገረም። የገንዘብ ሚኒስቴር በቢሾፍቱ ለሚገነባው ግዙፍ ዓለም አቀፍ አየር ማረፊያ ፕሮጀክት ከአሜሪካ መንግስት ተቋማት፣ ከታዋቂ የፋይናንስ ተቋማትና ከትላልቅ የኢንዱስትሪ ኩባንያዎች ጠንካራ ድጋፍ ማግኘቱን አስታወቀም። ይህ ስምምነት የተገኘው በዋሽንግተን ዲሲ በተካሄደውና ከፍተኛ ውጤት በተመዘገበበት የፕሮጀክቱ የፋይናንስ ማሰባሰቢያ መድረክ ላይ መሆኑ ተጠቁሟል። የአሜሪካ ከፍተኛ ባለስልጣናት በኢትዮጵያ የማክሮ ኢኮኖሚ አፈጻጸም ላይ ያላቸውን ጽኑ እምነት የገለጹ ሲሆን የ12.5 ቢሊዮን ዶላር የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን አዋጭና ከፍተኛ ተጽዕኖ ያለው ኢንቨስትመንት ሲሉ ገልጸውታል።